galche amara orchimale yasuma kitiyo mes garadis gararaname nagargana garadulluha በጣም ወዳት እህቴ ቀኝ እጄ ልጅ ናት። ትናንትና አንድ ሰዓት ላይ እርና ሞልጋኖ ስቱዲዮ እዛ ጋር ተለያየ። ነገ ቪዲዮ አያይዤ እልክልሃለሁ ፈለግ። በትላንትናው ዕለት ከአምስተኛ ፎቅ ላይ ወድቃ ህይወቷ እንዳለፈ የተነገረው የታዋቂው ኦሮምኛ ሙዚቀኛ አንዷለም ጎሳ እጮኛ ቀነኒ አዱኛ የህልፈቷ ጉዳይ ዛሬም ድረስ ማነጋገሩን የቀጠለ ሲሆን ራሷን አጥፍታ ነው ወይስ በሰው እጅ ተገድላ የሚለው እውነታ ደግሞ የክርክሩ ዋነኛ ምክንያት ሆኗል። በዛሬው ዕለት የቀነኒ ስርዓተ ቀብር በቅድስት ስላሴ ካቴድራል ቤተክርስቲያን ሲፈጸም የቀብር ስነ ስርዓቱ ላይ እጮኛዋ አንዷለም ጎሳ የመገኘቱ ነገር ሌላኛው ትኩረት የሳበ ጉዳይ ከመሆኑ ባለፈ የአዲስ አበባ ከተማ ፖሊስም በቀነኒ ህልፈት ጉዳይ ያለውን የማጣራት ስራ በተመለከተ መረጃውን ይፋ አድርጓል። በሌላ በኩል የቀነኒ የቅርብ ሰዎችና ጓደኞቿ በተለያዩ የማህበራዊ ሚዲያዎች ህልፈቷን በተመለከተ መረጃዎችን ይፋ ማድረጋቸውን የመቀጠላቸው ነገር ደግሞ እውን ከቀነኒ ህልፈት ጀርባ የተደበቀ አንዳች እውነታ አለ የሚለውን ነገር ገኖ እንዲወጣ አድርጎታል። የወጣቷ ቀነኒ ህልፈት ትናንትና ሲሰማ ብዙዎች ደንግጠው ብዙ ብለውበታል። የአዲስ አበባ ፖሊስም ታዋቂው የኦሮምኛ ሙዚቀኛ አንዷለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎት ምርመራ እያደረገበት መሆኑን አስታውቋል። ቀነኒ አዱኛ መጋቢት 01 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ያስታወቀው ፖሊስ በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞቷን ተከትሎ በርካቶች ሀዘናቸውን ከመግለጻቸው ባሻገር የሞቷ ምክንያት እንዲጣራላቸው ደጋግመው እየጠየቁኝ ይገኛሉ ብሏል። ክስተቱን ተከትሎም የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረው ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋል ምርመራ እያደረገ መሆኑን አስታውቋል። ፖሊስ የሟች አስክሬን ላይ ተጨማሪ ምርመራ እንዲደረግ ወደ ዳግማዊ ሚኒሊክ ሆስፒታል ልኮም ምርመራው በእጁ እስኪገባ እየጠበቀ እንደሆነም ነው ያመላከተው። የአርቲስት አንዷለም ማኔጀር ሌሊሳ አንድሪስም ይህንን ያረጋገጠ ሲሆን የቀብር ስነ ስርዓቷም ዛሬ ረቡዕ በቅድስት ስላሴ ካቴድራል ቤተክርስቲያን መፈጸሙንም ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ የተናገረ ሲሆን አንዷለምና ቤተሰቦቿም ወድቋ እንዳገኟት ነው ያስታወቀው። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባትና ሆስፒታል መግባቷን እንደሰማ የተናገረ ሲሆን እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃን የሞተችው ሁኔታውን ለማጣራትም ምርመራ ተጀምሯል ሲል ተደምጧል። ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸውን ተናግሯል። ዛሬም ድረስ የቀብር ስነ ስርዓቷ ተፈጽሞም አነጋጋሪ እንደሆነ የቀጠለው የወጣቷ ህልፈት ጉዳይ በበርካቶች ዘንድ ብዙ እየተባለለትም ይገኛል። ዛሬ በቅድስት ስላሴ ካቴድራል በተፈጸመው የቀብር ስነ ስርዓቷ ላይ አንዷለም ጎሳ የመገኘቱ ነገር ሌላው አነጋጋሪ ሲሆን ፖሊስ አንዷለም ጎሳ ለቆት ነው ወይስ ደግሞ በፖሊስ ቁጥጥር ስር ሆኖ በስፍራው የተገኘው የሚለውን ጉዳይ ለማጣራት ያደረግነው ጥረት ግን እስካሁን ድረስ ሳይሳካልን ቀርቷል። በእርግጥ የወጣቷ ህልፈት አነጋጋሪነቱ ከዚህም በላይ እንዲሆን ያደረገው ደግሞ በርካታ የወጣቷ ጓደኞችና ወዳጆች ራሷን ለማጥፋት የሚያበቃ በቂ ምክንያት የላትም፣ በእርግጥም በህይወቷ ደስተኛ ያልነበረችባቸው ሁኔታዎች ይኖሩ ይሆናል፣ ነገር ግን ልደቷን ለማክበር በዝግጅት ላይ የነበረች ስትስቅና ስትጫወት ያመሸች ልጅ ሌሊት 9 ሰዓትና 10 ሰዓት ላይ ተነስታ ራሷን ከ5ኛ ፎቅ ላይ ልትከሰክስና ልትጥል የምትችልበት አንዳችም ምክንያት የለም። ስለዚህም ከግድያዋ ጀርባ አንዳች እውነት አለና ፖሊስ አስፈላጊውን ምርመራ ሁሉ ሊያደርግ ይገባል የሚሉ ድምጾች ደግሞ ከመቼውም በላይ መበራከታቸውን ለመታዘብ ችለናል። ቀነኒ በጣም ወዳት እህቴ ወንዴክስ ስቱዲዮ የሚባልን ድርጅት ያሳደገች ቀኝ እጄ ልጅ ናት። ትናንትና ዓርብ ዕለት ደውላ የልደት ፎቶ አንሳኝ ብላኝ ነበር። ለእሑድ ተቀጣጥረን ነበር። ለእሑድ አልቻልንም። ትናንትና አረግ ነው። ትናንትና ከ9 ሰዓት ኦልሞስት ከ10 ሰዓት እስከ 1 ሰዓት አነሳዋት። 1 ሰዓት ላይ እርና ሞልጋኖ ስቱዲዮ እዛ ጋር ተለያየ። ያ የተሰማኝን ሀዘን በጣም በቃ አቅሜ በላይ ስለሆነ የሀዘን መግለጫ እንደ ድርጅትም ያሳደገችኝም እሷ ስለሆነች ማመስገንም ሀዘኔንም መግለጽ ስለፈለኩ ያንን ነገር ፖስት አድርጌያለሁ። ይሄን ያለው
ኦኬ ትናንትና አንተ ስታት እንደዚሁ ሰዎቹ ብዙ ሰዎች በኦሮምኛ ስለምጽፉ ምን ብሎ ነው የምጽፉት? ደስተኛ አይደለችም በጣም ነገ ቪዲዮ አያይዤ እልክልሃለሁ። በጣም ደስተኛ፣ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረችም። በቃ ሁሌ እንደማገኛት ነው አብረን ያሳለፍነው። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። በቃ ምንም የተከፋ ነገር የለባትም። ገብቶሃል አይደለ? ያ ልደቷ ነገ ነበረ አይደለ? ዛሬ ነበረ ልደቷ። ልደቷ ገና ነው። ኔክስት ዊክ ነው። ለኔክስት ዊክ ነው ሁሌ እንደምናደርገው 7 ዓመት 6 ዓመት ኦልሞስት በፎቶ አብረን አሳልፈናል ከሷ ጋር ማለት ነው። እያገዘች እየመከረች ስራ እያሰራች በጣም ብዙ ስራ አሰርታለች፣ አግዛኛለች። በቃ ፈቀደ የወደደውን ያደረገው። አንዲት የቀነኒ የቅርብ ወዳጇ ነኝ ያለች ከወራቶች በፊት ከቀነኒ ጋር በቴሌግራም ገጽ ላይ አውርተናል ያለችውን መረጃ ይፋ ባደረገችበት የቲክቶክ ገጿ በርከት ያሉ ጉዳዮችን እንዳነሱም ተመልክተናል። በእርግጥ ህይወት መሮኛል፣ ደክሞኛል፣ በብዙ ነገሮች ተስፋ ቆርጫለሁ። ከዚህ በኋላ ስለምንም ነገር ምንም ስሜት አይሰማኝም። ህይወቴ በሙሉ ጨለማ ሆኖ ነው የሚታየኝ። ለመኖር ምክንያት አጥቻለሁ የሚሉ ሐሳቦችን የያዙ የጽሑፍ መልእክቶችን ለጓደኛዋ ያጋራችው ቀነኒ በጓደኛዋ በኩልም አይዞሽ በርቺ፣ ነገሮች ሁሉ ያልፋሉ የሚሉ ምላሾች እንደተሰጣት በቲክቶክ ገጿ ላይ ጓደኛዋ ካጋራችው መረጃ ላይ ለመመልከት ችለናል። በሌላ በኩል የወጣቷ ቀነኒ ካሜራማን የሆነው ግለሰብም በትላንትናው ዕለት ህልፈቷን እንደሰማ ባጋራው መረጃ በፍጹም ይህንን ታደርጋለች ብዬ አላሰብኩም። እኔ ጋር ፎቶ ተነስታ ልደቷንም በማግስቱ ልታከብር ለልደት የሚሆኑ ቆንጆ ቆንጆ ፎቶዎችን እንዳነሳት ጠይቃኝ ያንንም አድርገን በሳቅና በደስታን የተለያየ ነው። ሲነጋ ግን ህልፈቷን ሰማው። ይህንን ማመን በፍጹም አልችልም። ቀነኒ ራሷን ታጠፋለች ብዬ አላምንም ብሏል። በርካቶች በሁለቱ መካከል እሬታ ነበረ፣ ይህም ቅሬታ አድጎ ምናልባትም ሌሎች መሰል ሁነቶች እንዲፈጠሩ አድርጓል የሚሉ ግምታቸውን ያስቀመጡ ሲሆን ነገሩን በጥልቀት ምርመራ እያደረግኩበት ነው ያለው ፖሊስ በበኩሉ ምርመራው እስኪጠናቀቅ ድረስ በተለያዩ የማህበራዊ ሚዲያዎች የሚወጡ መረጃዎችን ከመቀበል ህዝቡ ሊታቀብ ይገባል የሚል መረጃን ይፋ አድርጓል። አዎ ከቀነኒ ሞት ጀርባ ያለው ማን ነው? እውን ራሷን አጥፍታ ነው ወይስ ደግሞ በሌላ ሰዎች ተገድላ? አንዷለም ጎሳስ ከህልፈቷ ጀርባ እጁ አለበት ወይ የሚለው ጉዳይ ደግሞ አሁንም ድረስ ብዙሃኑን እንዲነጋገሩበት አድርጓል። በርካቶችም ምናልባትም ከግድያዋ ጀርባ ታዋቂው ሙዚቀኛ አንዷለም ጎሳ ሊኖር ይችላል የሚሉ ግምታቸውን ሲያስቀምጡ፣ ሌሎች ደግሞ አይ ራሷን አጥፍታ ሊሆን ይችላል አሊያም ሌላ ዓላማና ምክንያት ይኖረዋል። ግራም ነፈሰ ቀኝ ግን የዚህች ሴት እህታችን ህልፈተ ህይወት በፖሊስ በኩል ከፍተኛ ማጣራት ተደርጎበት ለህዝቡ ይፋ ይደረግ ይገባል የሚሉት ድምጾች ናቸው ከመቼውም ጊዜ በላይ የተበራከቱት። እናቷ በእጅጉ ታሳዝናለች፣ አባቷም በዛው ልክ። በዛው መጠን ደግሞ አንድ ልጅም አላት። ታዲያ የምትወዳቸውን እናት አባቷ ስታ እስከ መሄድ የሚያደርሳት ምን ምክንያት ቢኖር ነው? እውን በራሷ ላይ እንዲያስጨከናት አንዳች ነገርስ ምን ተፈጥሮ ይሆን የሚለውን ጉዳይ በእርግጥም ፈጣሪና እሷና እሷ ብቻ ናቸው የሚያውቁት። ከሞቷ ጀርባም ሌላ ሰው ካለ አሊያም ብዙሃኖቹ እንደገመቱትና እንደሚሉት አንዷለም ጎሳም ከሆነ እሱ ጋርም የራሱ የሆነ እውነት ሊኖር ይችላልና ፖሊስ ማጣራቱን አድርጎ ነገሮችን ይፋ እስኪያደርግ ድረስ በተለያዩ የማህበራዊ ሚዲያዎች የሚሰራጩ ትክክል ያልሆኑና በግምት የተደገፉ መረጃዎችን ከመቀበልና እንዲሁም ወደ ማህበራዊ ሚዲያው ከማምጣት እንቆጠብ ዘንድም ጉራማይሌ ሚዲያ አጽንኦት ይሰጥበት ትላለች። በእርግጥም በእጅጉ ያሳዝናል። እቺ ወጣት ገና ወጣት የሆነች ብዙ ከሷ የሚጠበቅ ስራ ያለባት ለቤተሰቧ አለፍ ሲልም ለሀገርም ብዙ ማበርከት የምትችል እንስት ነበረችና የህልፈቷ ጉዳይ ብዙሃኖቻችን አስደንግጧል። ከመሞቷ ጀርባ ያለው እውነታ ግን ይፋ ለመሆኑ ደግሞ ብዙሃኑ ጥያቄ እንዲያነሳበት አድርጓል። ይህ የማያወላዳ ሐቂታ ነው። ሆኖም ግን በዛሬው ዕለት ቀብሯ የተፈጸመው ወጣት ቀነኒ ህልፈተ ህይወቷ በተሰማ ሰዓት ብዙሃኑን ከማነጋገሩ ባሻገር አሁንም የፍትህ ያለ የሚሉ ጥያቄዎች ከብዙሃኑ ዘንድ መሰማታቸው ተገቢ መሆኑን ብናምንም ፍትህ እንዳይጓደልና ነገሮች ተድበስብሰው እንዳያልፉ በማህበራዊ ሚዲያዎች የምናጋራቸውን መረጃዎች ልንጠነቀቅባቸው ይገባል። በተለይ የቅርብ ሰዎቿ ከቀነኒ ጋር የነበራቸውን የሐሳብ ልውውጥም ሆነ የነበረችበትን ስሜት በተመለከተ የሚያጓራቸው መረጃዎች በእርግጥም ግብዓት ሊሆኑ ይችላሉና እነሱንም ማነጋገር
መነጋገሩና መጠየቁ አይከፋም። ከዛ ባሻገር ግን በመሰለኝና በደሳለኝ እየተነሱ የሚነገሩ ነገሮች በእርግጥም ለሷም ሆነ ለማንም የሚጠቅሙ አይደሉም። አንዷለም አሁን ላይ ያለበትን ነባራዊ እውነታ በተመለከተም ከፖሊስ በኩል መረጃ ለማግኘት ጥረት ያደረግን ሲሆን አሁን ላይ ምንም አይነት መረጃን ለመስጠት ፈቃደኛ ያልሆነው ፖሊስ ጊዜውን ጠብቆ ሁሉንም እውነታዎች ለህዝቡ ይፋ እንደሚያደርግም ቃል ገብቷል። ከዚህች እንስት ሞት ጀርባ ያለው ማን ነው የበርካቶች ጥያቄ ነው። ምላሹንም በቅርቡ እናገኛለን ብለን ተስፋ እናደርጋለን። እስከዛው ግን ለሟች እህታችን ፈጣሪ ነፍሷን ይማር፣ ወዳጅ ዘመዶቿንና ቤተሰቦቿን በህልፈታ የተጎዱትን ሁሉ ፈጣሪ እግዚአብሔር ጽናቱንና ብርታቱን ይስጣቸው እያለን በቀጣይም ይህንኑ በተመለከተ የሚወጡ አዳዲስና ትኩስ የሆኑ መረጃዎችን ከስፍራውና ከእውነተኛ የመረጃ ምንጮቻችን እያጣራን ወደ እናንተ ማድረሳችንን እንደምንቀጥል ከወዲሁ ቃል እየገባን የሰዓቱን የመረጃ ወጃችንን በዚሁ እናብቃ።